ሰላም ሰላም የቶሮ ፋሚሊያንስ እንዴት ናችሁ? እ፣ ያው ቪዲዮ ከሰራው በጣም ቆይቻለሁ አውቃለሁ። አሁንም ለሆነ ነገር ነው ቪዲዮ አሁን የምሰራው ማለት ነው። ለረጅም ጊዜ ከሀኪንግ እና ከኮዲንግ ርቅ ያለው በግል ምክንያት እና አሁን ግሩፑ ላይ የሆነ ነገር አየሁና የሚሻው ይህንን ማለት ነው አየንና ከዛ በኋላ ስኩድ ምናምን ስኩድ ጌም ምናምን ተብሎ ተፖስቶ ነው እኔ አይደለም የፖስትኩት። እና ከዛ በኋላ ምን ይላል ሜን ዶት ፒዋይ ነው ፓይተን ኮድ ነው። ከዛን ራንደም ገስ ቁጥር ገስ እንዲያደርግ ከዛ ላ ኢምፖርት ኦኤሲስ እንትን ነው ይሄ ኮማንድ ኤክስኪዩት ማድረጊያ ሙጁል ነው። ከዛ ላ ተደረገና ምናምን ላይክ ሰውየው ትክክል ከሆነ ዩቦን ይለዋል። ትክክል ካልሆነ ምናምን ዊንዶ ይሄድና ዊንዶ ሲስተም ሰርቲቱ ላይ አድሚን ፐርሚሽን ላይ ሄዶ ዲሊት ያደርጋል ማለት ነው። ከዛ በኋላ ይሄ ምንድን ነው ማለት ነው ላይክ እንደ ስኩድ ጌም ነው ምናምን ብቻ ነገር ነው ኮንሰፕቱ። እና ይሄ ኮድ አይሰራም ስል የሆነ ሰው ይሰራል አለ። ሬክሱ የሚባል የምታውቁት ከሆነ ማለት ይሰራል ሞክረው አለ። እና ለምን ሞክሬ ያላሳያችሁም? ሲጀመር ይህንን ኮድ እንዲህ ከምለው እየጻፍኩ ላሳያችሁ ማለት ነው። ኦኬ ሲኤምዲ ይኖረናል። ተርሚናል ነው ያለኝ። ክሊር ዙም ላድርግላችሁ። ከዛ ላይ ዲስክቶፕ ላይ ነኝ። ስለዚህ የሆነ ፎልደር እንስራ። ኤምኬ ዲር ከዛን ቴስት ፒዋይ የሚባል ፎልደር እንስራ። ሲዲ ቴስት ፒዋይ ብለን እንሄዳለን ማለት ነው። ገባም ማለት ነው። ይሄው ፎልደራችን ባይዘው ይሄው እዚህ ጋር እና አሁን እዚህ ጋር ነው የምንሰራው ማለት ነው። ናኖ እንድና ከዛ ላ ሜን ዶት ፒዋይ እንላለን ማለት ሜን ዶት ፒዋይ ማለት ምን ማለት ነው? ላይክ ፋይል ሰራን ክሬት አደረግን። ናኖ ቴክስት ኤዲተር ነው የሊኒክስ ቴክስት ኤዲተር ማለት ነው። ዘን ኢምፖርት ስታንዳርድ እንጠብቅ አይደለ? እሺ ዋን ስላሽ ቢን ስላሽ ፓይተን ኢንቫይሮንመንት ከዛ በኋላ ኢምፖርት ራን ይኸውላችሁ ኮድ ከዚህ እያየው ስለሆነ ነው። እሺ ከዚህ እያየው ነው የምጽፍላችሁ። ከዛ ላይ እንላለን ማለት ነው። ኮድ አልተሳሳትንም ይኸውላችሁ እንደነበረችዋ ነው ያስቀመጥነው ኮዷ ማለት ኮንትሮል ኦ ኢንተር ኮንትሮል ኤክስ። አሁን ይህንን ራን እናድርገው። ፓይተን ከዛ ላ ሜን ዶት ፒዋይ ኦኬ ምንድን ነው የተሳሳት ነው? በጣም ትልቅ ስህተት እዚህ ጋር ደብል ኩት ለምን ደረሰም ባናቀም ክሊር እንለና ከዛ ላ ፓይተን ሜን ዶት ፒዋይ እሺ ፓይተን ኦፕን ምናምን ብላ 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 ናሶች ፋይል ዳይሬክተሪ ምናምን ለምን እስቲ ሲኤምዲ እንክፈት። ሲዲ ቴስት ፒዋይ ቴስት ፒዋይ ኦኬ ወደ ዲስክቶፕ ስላሽ ቴስት ፒዋይ ኤልኤስ ዲር ነው ለካ። ከዛ ላ ፓይተን ሜን ዶት ፒዋይ ኮንትሮል ሲ እናድርገው እና ክሊር ሲኤልኤስ አሁን ይውላችሁ ይኸው ዲር ስንል ይኸው ፋይላችን እዚህ ጋር አለ። ሲኤልኤስ እንበለው ከዛ ፓይተን ሜን ዶት ፒዋይ ኢንተር አለን። ከዛ ላ ለምሳሌ አንድ ገስ አደረግን ደብሊስ ወይኔ ረር ወይኔ ኦኬ እዚህ ጋር ደብል ኤስኤስ የራሳችን ስህተት ነው። ኮንትሮል ኦ ኢንተር ኮንትሮል ኤክስ
ሲኤልኤስ ራን አንድ ቁጥር ምን አለ? ይኸውላችሁ አክሰስ ዲናይድ አለ። እንዴት ነው አሁን ሪሙቭ ማድረግ አይችልም። አክሰስ ዲናይድ ነው። እሺ አዛ ሰከንድ ደግሞ ኦኤስ ሪሙቭ ፋይል ሪሙቨር ነው እንጂ ላይክ እንትን ሪሙቭ ማድረግ አይችልም። እሺ ይሄ ፎልደር ሪሙቭ ሊያደርግ አይችልም። ይሄ ግልጽ የሆነ ነገር ነው። እንዴት እንዳላስተዋላችሁት ባላቅም ይህ ግልጽ የሆነ ነገር ነው። እኔ የሆነ ነገር ልጨምርላችሁ። ፎልደር ሪሙቭ ማድረግ ከፈለጋቸው ማለት ነው። ናኖ እንበልና ሌላ ሜን ዋን ዶት ፒዋይ እንበለው ኢንተር እንበልና ከዛ በኋላ አሁንም ስታንዳርድ እንጠብቅ ዳሽ ከዛ ፓይተን ከዛ ኢንቫይሮንመንት ከዛ ላ ኢምፖርት ኦኤስ ፎልደር ሪሙቭ ለማድረግ ማለት ነው። እዚህ ጋር ፎልደር እንስራ ኤምኬ ዲር ከዛ በኋላ ቴስት ዲር ብንለው ይሄው ቴስት የሚባለው ፎልደር ተሰርቷል። ይሄው እዚህ ጋር ነው። እሺ ጉዱ ያለው ይኸውላችሁ ይሄ ነው እና ይሄው ተሰርቷል። እሺ ግራ እንዳትጋቡ ማለት ነው። ከዛ በኋላ ሊኒክስ ላይ መሞከር ትችላላችሁ። እሺ ከዛ በኋላ እዚህ ጋር ብናስገባለን መሰላችሁ ኦኤስ ዶት አር ኤም ዲር ሪሙቭ ዳይሬክተሪ ማለት ነው። ከዛ በኋላ እዚህ ጋር የዳይሬክተሪውን ስም የዳይሬክተሪያችን ስም ማን ነው? እዚህ ጋር ቴስት ነው። ቴስት ከዛ በኋላ ኮንትሮል ኦ ኢንተር ኮንትሮል ኤክስ ሲኤልኤስ እሺ ሲኤልኤስ አልነው። ከዛ ላይ ኤልኤስ ስንለው ኤልኤስ አይደለም ለካ ዲር ስንለው እዚህ ጋር ሜን ዶት ፒዋይ ይሄንን አሁን የጻፍ ነው እና ይሄንን ራን ስናደርግ ይሄኛው ፎልደር መጥፋት አለበት። ይሄንንም እንደዚህ እንክፈተው እና ይሄው ይሄ ማለት ነው መጥፋት ያለበት እንደ እናርገው። ከዛ በኋላ ፓይተን ከዛ ሜን ዋን ነው። ከዛ ኢንተር ስንለው ሪሙቭ ይታያቸዋል። እዚህ ጋር ፎልደሩ ጠፋ ማለት ነው። ግን ይሄ ራሱ ይሄ ኮድ ሪሙቭ የሚያደርገው ሲንግል ነው። ሲንግል ስላችሁ ምንድነው? ውስጡ ኢምፒቲ የሆነ ፎልደር ነው። ኤምኬ ዲር ከዛ በኋላ እንትን ብናረግ ላሳያችሁ። ኤምኬ ዲር ቴስት የሚባል ፎልደር ሰራን። ኤልኤስ ብናረግ ቴስት የሚባለው ሲዲ ከዛ ኋላ ወይም ደግሞ ተች እንበላውና ቴስት ስላሽ ከዛራ ቴስት ዶት ቴክስት ተች ምንድን ነው? ፋይል ክሬት ማድረጊያ ነው። እሺ ሊኒክስ ኮማንድ የምታውቁ ካላችሁ ቤዚክ ማታውቁ ከሆነ ኮመንት ላይ ጻፉ ወይም ንገሩኝ፣ እሰራላችኋለሁ ቪዲዮ። ከዛ በኋላ ኤልኤስ ቴስት ይሄው እዚህ ጋር ተሰርቷል ማለት ነው። ቴስት የሚለው ይሄው እዚህ ውስጥ ቴስት የሚለው ተሰርቷል ማለት ነው። እና አሁን ኮዳችንን ራን እናርገው። እንደሚጻፍ ነው አለ አይደለ? የትኛው ኮድ ማለት ነው? ይሄ ኮድ ማለት ነው። ቴስት አሁን ሪሙቭ አሁን ለማድረግ ብንሞክር ምንድን ነው የሚለው? ምናምን ዘ ዳይሬክተር ኢዝ ኖት ኢምፒቲ መሆን አለበት ነው። ስለዚህ ኢምፒቲ የሆኑትን እንደ ኢምፒቲ ውስጡ ፋይል ያሉትን እንዴት ነው ሪሙቭ የምናደርገው? ኢምፖርት ከዛ በኋላ ሌላ ሞጁል አለ ኦኤስ ሳይሆን ሹትል የሚባል አለ። ሹትል የሚባል ሞጁል አለ ማለት ነው። ይሄ ሹትል ከዛ በኋላ ሹትል ዶት አሬም ትሪ ከዛ በኋላ የፎልደራችሁን ስም ቴስት ሹትል ከዛን አሬም ትሪ ከዛን ኮንትሮል ኦ ኢንተር ኮንትሮል ኤክስ ከዛ ላይ አሁን ራን ስናደርገው ሪሙቭ አደረገው ማለት ነው። ይሄው እና የዛሬ ቪዲዮ ይሄ ይመስላል። ትንሽ የሆነ ሰው ስለጠየቀኝ ነው አሳየኝ ስላለኝ ነው እና አስቡበትሽ። ይሄ አይሰራምሽ፣ ይሄ አይሰራም። እንደዚህ ብላችሁ እንትን አትብለው። ከዚህ በፊት ይኸውልህ ከ6 ወር በፊት እኔም ግሩፕ ላይ ግስቴክ ላይም አስረድቼ ነበር ይሄንን ነገር ላይክ ያልሰማችሁ አላችሁ እና አሁን ቪዲዮ ይጠቅማችኋል እና ከዚህ በኋላ ቪዲዮውን እዩትሽ እና በሉ ደህና ቆዩ። እስከ ሌላ ቪዲዮ ድረስ መልካም ቆዩ።